አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተከታዮቼ ዛሬ ከብሳ እንሰራለን። አብራችሁን ቆዩ። እዚህ ጋር ሽንኩርት ከትፌ አዘጋጅቻለሁ። እዚህ ጋር በቁመና ከትፌ ያለው እዚህ ጋር አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ፊልፊል አስወጥ፣ ጊርፋ፣ ሄል፣ ሊሞን አስወጥ እና ደግሞ እዚህ ጋር ቢስማር አለ። እሱን አዘጋጅቻለሁ። እዚህ ጋር ሎዝ ቀቅዬ ልጫለሁ። እዚህ ጋር ደግሞ ቅቤ አለኝ። እዚህ ጋር ደግሞ የተፈጩ ቅመሞች አሉ። ከሙን፣ ፊልፊል አስወጥ፣ ፓፕሪካ፣ እርድ፣ እብዘር መሸከል ማለት ነው። እዚህ ጋር ዲስት ጥጃለሁ። እዚህ ጋር ቅቤ ጨምራለሁ። ወደዚህ ይሄንን ነው የምጠቀመው። እዚህ ጋር የሚበቃኝን ያክል አድርጌያለሁ። እናንተ ዘይቶንም ሆነ ዘይት አዲ መጠቀም ትችላላችሁ። ሰሜን መጠቀም ትችላላችሁ። እዚህ ጋር የረሳሁት ነገር ወረቅ ጋር ዋነኛው ነገር ይሄን ጨምሬያለሁ። እዚህ ላይ ለተወሰነ ደቂቃ ሽታው በደንብ እስኪወጣ ድረስ አምሰዋለሁ። ይሄንን እንደዚህ እያደረኩ ማለት ነው። እዚህ ጋር ሽንኩርት ጨምራለሁ። ሽንኩርቱን በቁመናው መጨመር ትችላላችሁ። እኔ እንደዚህ ስለፈለኩ ነው በቁመናው አዘጋጅቻለሁ የምጠብሰው ማለት ነው። እዚህ ጋር በሰሉ በቂውን ከለር ይዟል፣ በቃዋን። አሁን እንደዚህ አቀላቀልኩት። አሁን እሳቱን ቅንስ አድርጌ ስጋው በራሱ ውሃ እስኪያመነጭ ድረስ ጠብቀዋለሁ። አሁን እዚህ ጋር እሳቱን ቅንስ አድርገው ስጋው በራሱ ጊዜ መረቁን አመንጭቷል። አሁን ትንሽ እሳቱን ጨመር አድርጌ ለሃሙ መረቃው መጠጥ ሲል ቲማቲም ጨምራለሁ። አብረን እናያለን። እዚህ ጋር እንደምታዩት መረቁን መጥቷል። አሁን ቅድና የተፈጩ ቅመሞችን አስቀድማለሁ። ለምሳሌ እዚህ ጋር ከሙን፣ ፊልፊል አስወጥ፣ እርድ፣ እብዘር መሸከል፣ ፓፕሪካ ወይንም ፍልፍል አያችሁ። እዚህ ጋር ቅመሞችን ስንጨምር አለጦል የመያዝ ባህሪ ነው የሚያመጣው። እዛ ላይ የተከተፈ ወይንም የተፈጨ ቲማቲም ስንጨምርበት ቆንጆ ይሆናል። እኔ ከትፌ ነው ያዘጋጀሁት፣ ፈጭታችሁ መጨመር ትችላላችሁ። አሁን ቲማቲማችን እንጨምራለን። ሳልሳም እንጨምራለን። እኔ ግን የተሰራ ሳልሳ ከሽንኩርትና ከሳልሳ ቱም ጋር የተሰራ ሶስ አለኝ። እሱን ነው የምጠቀመው። እናንተ ሳልሳ መጠቀም ትችላላችሁ። እኔ እንዳይበላሽ ከተቀመጠ ሊበላሽ ስለሚችል እና ይሄን ሊያበላሽብኝ ስለማይችል ነው እዚህ ጋር የምጨምረው። ያንን እዚህ ጋር ቲማቲሙን ጨምሬ ለስለስ ብሏል ማለት ነው። አሁን ምን ጨምራለሁ መሰላችሁ? እዚህ ጋር ያዘጋጀሁት ዝንጅብልና ቱም ማጂ አለ ጨምረዋለሁ። እሱን ይሄንን በደንብ ብሽት ካደረኩት በኋላ ሽስሙ የፈላ ውሃ ጨምራለሁ፣ ጨው ጨምራለሁ። እዚህ ጋር ቅመሞችና ቲማቲም ብቻ ነው። እዚህ ጋር ሳልሳ አልጨመርኩም ገና። ውሃ ከመጨመሬ በፊት ሳልሳ ጨምራለሁ። ይሄው እዚህ ጋር በቀደም የሰራሁት ሶስ አለ። የሰራሁት ቱምና በሰል ሳልሳ ብቻ ነው፣ የተከተፈ ቲማቲም ጋር አድርጌ ማለት ነው። ስለዚህ ይሄን ኑሩዝ ሊያበላሽብኝ ስለማይችል እኔ እጠቀመዋለሁ። ከተቀመጠ ስለሚበላሽብኝ እናንተ ሳልሳ ተጠቀሙ። አሁን የጨመርኩት ቲማቲም በስሏን ሳልሳዬን መጨመር እችላለሁ። እዚህ ጋር ይሄንን የጨመርኩ ላሳያችሁ። ይበቃኛል።
እዚህ ጋር የፈላ ውሃ አለኝ እጨምራለሁ። አሁን እዚህ ጋር ውሃዬን ጨምሬያለሁ። ስጋዬ እስኪበስልልኝ ድረስ እዚህ ጋር ኺያር አጥቤ ራሱን ቆራርጬ ጀዛ አድርጌያለሁ። እዚህ ጋር በሙብሸራ በሽርና እዚህ ጋር ለበን አለኝ። እዚህ ጋር ቱም አለኝ። ናና ናና መቁርቤ ይደረቃል። እሱን ደቀቅ ደቀቅ አድርጌ ጨምርና ሰላጣ ለበን እሰራለሁ። ይሄንን እጠብሳለሁ፣ ይሄንን እጠብሳለሁ። ላውን ላይ የማደርገው ማለት ነው። አብረን እናያለን። እዚህ ጋር ናና ምርጥቡን ስለፈለኩት ናና ከትፍ ያለው እዚህ ጋር በሽር ያለው ቱም ጨምር ያለው እዚህ ጋር ሩዜን አጥባለሁ። እዚህ ጋር ሩዝ በፈላ ውሃ 20 ደቂቃ ከሽረዋለሁ። እንደዚህ ከ20 ደቂቃ በኋላ ጠለዋለሁ። እዚህ ጋር ደግሞ ሽንኩርት ልጠብስ ነው። አሁን ከዚህ ዘይት ቀንሽ ወደዚህ የእስኪ በስልልኝ ለውዜን እጠብሳለሁ። እንደ ማመስ አይተናነስም እኮ ሮዝ ብዙ ዘይት አይፈልግም። እዚህ ጋር ለውዝ ከመክተታቸው በፊት በቀጫጭ መክተት ይቻላል። ስንጥቅ በረዘዝ ነው እዚያም መጥበስ ማለት ነው። በዚህ መልኩ ሽንኩርቴን ጠብሻለሁ። በዚህ መልኩ ለውዝ ጠልቤያለሁ። ካስፈለገ ዘቢብ ልጠብስ እችላለሁ። ከጠበስኩ ማሳያቸዋለሁ። እና ስጋዬን በዚህ መልኩ አጥልዬ እዚህ አድርጌዋለሁ። ቅቤ ልቀባና ፍሩን አስገባዋለሁ። እዚህ ጋር ደግሞ ይሄንን ላጥልና ሩዜን እጨምራለሁ። አሳያቸዋለሁ ሳጥን ከለሩ እንዳመር ፍሩን አስገብቼ የላይኛውን ነው የምለኩሰው። ለከለሩ ነው እንጂ ያው እንደምታዩት ቆንጆ ከለር ይዞ በስሏል። ግን ትንሽ ብዬ ነው ያንን የተረፈውን ሩዙ መረቅ ላይ ያስገባዋለሁ። እንደዚህ አጠለዋለሁ። እዚህ መልኩ ሩዜን አጥልያለሁ። እዚህ ጋር ያንንም አጥየዋለሁ። ሹፍ ያወጣሁት እንግዲህ ይሄ ግዴታ ማውጣት አለበት ሩዙ አፍ ላይ እንዲያይዝ። አሁን እንግዲህ በዚህ መልኩ ተሰርቷን ከብሳችን አሁን ራሱን እሳቱን ጨመር አደርግበታለሁ። እዚህ ጋር ደግሞ ስጋው ይበቃዋል። አሁን እንታይተው ይበቃዋል። እናጥፍቼዋለሁ። በዚህ መልኩ ከብሳችን በስላ ጨርሳለች። እዚህ ጋር ደግሞ ለውዝ አለ። እዚህ ጋር በስል እዚህ ጋር ስጋ አለ። መጨረሻ ላይ ላውን ሩዙ ላይ አድርጌ ያቀርባለሁ። ከቻልኩኝ ከተመቸኝ ያሳያችኋለሁ። ለውዝና በሰል አለኝ የተረፈ ከሱራ ወስድላችኋለሁ።